Diamond Fin Production. እህቴ ስራ ሊሄድ ነው። ረፍዶብኛል። ደህና ዋይ። ቆይ መጀመሪያ ቁርስ ገዝተህልኝ ና። ብር መኝታ ቤት አለልህ። እህቴ ረፍዶብኛል። እህቴ አትበለኝ ዲቃላ። አንተ የኛ ዘር አይደለም፣ ልትሆንም አትችልም። እሺ እሺ። ግን የሚባል ነገር የለም። ጨርሻለሁ። የታዘዝከውን ብቻ ፈጽም። እልህን አታምጣ። እሺ እዮብ ተረጋጋ እንጂ ምን ሆነህ ነው? በሰላም ነው? አይ ኢሮሚ በሰላም ነው። ይቅርታ ናሽ እኮ ሱቅ ልካኝ ሱቅ ደርሼ ልመጣ ነው። ዛሬ ስራ የለም እንዴ? እረፍዷል እኮ። እረፍዷል ማለት አይ ገና ነው። ደርሼ ልመጣ። እቤት ጠብቂ። እሺ በቃ ጎሽ መጣ። ደግሞ በዛሬ ስራ ረፍዶብታል አይደለም? ኧረ ገና ለገና እሱ ስራ ይረፍድበታልና እኔ ጾሜ መዋል አለብኝ። እኔ እንደሱ አላልኩ። ግን መሲ ቢሆንም እየሰራሽ ያለው ስራ ምንም ልክ አይደለም። ደግሞ እኮ ታላቅሽ ነው። ምን ችግር አለ? ትንሽ እንኳን ብታከብሪ። ማ እኔ መሲ ነኝ የማንንም ዲቃላ የማከብረው? አታውቂኝም ማለት ነው። አይዞሽ አትደንግጪ። አንዳንዴ መወለድ በራሱ ፈተና ነው። እግዚአብሔር ደግሞ የሚወደውን ሰው ነው የሚፈትነው። እኔ ደግሞ ይህን ፈተና እንደማልፍ እርግጠኛ ነኝ። ልክ ነህ እዮብ። በፈተና ጸንተው የሚኖሩ ትንሽ ሰዎች ናቸው። አንተ ደግሞ መጽሐፍ ላይ እንዳለው እዮብ ትዕግስተኛ ነህ። እንደ አባባሉስ ስምን መላክ ያወጣል አይደለም የሚባለው? አልገባኝም። በእኔ እያማረርክ ነው? አንቺስ ምን ቤት ነሽ የምታሽቃብጪው? ሆይ ጉዴ! ሲጀምር አንቺ ጤነኛ አይደለሽ። 3-7 ያስፈልግሻል። እስኪ እዮብ በእናትህ ከተሻላት ካስጠምቃት። ዛሬ ምንም እየገባኝ አይደለም። ለመሳደብ ነው እንዴ? ቆይ መጣሽ።
ኤዶኒ እኔ ስራ ረፍኩብኛል። ልሂድ። ደህና ዋል ኤዶኒ። ናና ወዴት ነው የምትሄደው? ይህን አልጋ ልብስ ብቻ አስጣው። አንቺ እንዴት ነው የሚያደርግሽ? በጣም አበዛሽው። እንደዚህ ነበር ማለት ጭራሽ ልትማችኝ የሚያምርሻል። ባይ ነይ ምችኝ እንጂ ቤቴ ድረስ መተሽ። ቆይ ምንድን ነሽ አንቺ? ምን ቤት ነሽ? አትናደጂ ኤዶኒ፣ እኔ እሰጠዋለሁ። ትላንት አስቀየምኩ አይደል? ይቅርታ። በጣም ተናድጄ ስለነበር ነው። እሺ አይደል? ችግር የለም አታስቢ። አልተቀየምኩሽም። እሺ ወንድሜ፣ እንደዛ ከሆነ መጣት አይ እኔ እንኳን አላስፈለገኝም። አንቺ ነው አቀራርብ እንበላለን። ምን ነው አልተመቸህም እንዴ? አይ ተመችቶ አሪፍ ነው። ወድጄዋለሁ። ግን አንቺ አቤም እየበላሽ አይደል? እየበላሁ ነው። የምትወደውን ሽሮ እኮ ነው የሰራሁልህ። ለምን መሸል? አይ እየበላሁ ነው። ስልኬ ጠፋ። አገኘው በስታ ግበሰብስ ይበልክ
ሰላምልክ ምንድን ነው ያደረግሽው? ለምንድን ነው እንደዚህ የምትጠይቅ? እህቴ አትበለኝ። ዲቃላ የዲቃላ ልጅ ያቺ አረመኔ እናት የኔ እናት ልትሆን አትችልም። እሺ እኔ የአባቴ ልጅ ነኝ። አባቴን እንዲያሰቃይታ ነበር እናቴ የገደለችብኝ። ምን አጋለሁ እኔ አሰቃይቼ ደፋታለሁ ስል መኪና ቀደመኝ። የመኪና ራት ሆነች። እሷን አሰቃይቼ መግደል ባልችልም ውርሶ አያመልጠኝም። የኔ ነው እኔ ነኝ ሞርሰው። ያንቺ አባት እኮ ለእኔም አባቴ ነው። ደግሞ እናታችን ምንም የምታውቀው ነገር የለም። እባክሽን በእናታችን ላይ ቂም አትያዥባት። ነፍሷን በሰላም ትረፍ። እባክሽ እልሃለሁ እንዲያሰቃይቼ ነው የምደፋ። የሞተው አባቴን ሳስብ በጣም እበሳጫለሁ። ቢሆንም ግን አንተን ሳይ ያቺ አረመኔ እናትህን ትዝ የምትለኝ። እኔን እንደፈለግሽ አድርጊኝ። ውርሱን ከፈለግሽ እኮ እኔን መግደል አይጠበቅብሽም። እኔ ሁሉንም ውርሱ ውሰጂው። አንቺ ካለሽ ለእኔ በቂ ነው። ይሄማ ግፍ ነው። አንተ በቁም እያለህ መውረስ አልችልም። እሺ እንደፈለግሽ አድርጊ። እኔም መግደል የሚያስደስትሽ ከሆነ አንቺ ደስ ይበልሽ። ግን እባክሽ እህቴ እጅሽንም በደም አታጨማቂ። ከፈጣሪሽም ጋር አትጣይ። እባክሽ እህቴ የሆነ ነገር አድርጊልኝ። ኤደን እኮ ለምንድን ነው እንደዚህ የምትጨነቂው? እኔ እኮ ደህና ነኝ። ለምን ትጨነቂያለሽ? ደህናማ አይደለም። የሶስት ወር ነው አይደል? እንዴት እያየሁ ደህና ነኝ አትበለኝ። እሺ አሁን እኮ ከመጣን ገና 5 ቀናችን ነው። ያው አልጋ ላይ ነበር የምተኛው፣ ዛሬ ሶፋ ላይ ተኝቻለሁ። ደህና ነኝ፣ አትጨነቂ። ካልከሽ እኔ የምልሽ ኤደን ወይ መሲ 3 ወር ሙሉ እንደዚህ የጠፋችሁ ለምንድን ነው? እናንተም እየፈለጋችኋት ነው አይደል? ቆይ ለምንድን ነው ያልተገኛችሁ እስካሁን? እኔ አላውቅም የት እንዳለች። የ3 ወር ሙሉ እየፈለግናት ነው። ያለችበትን ግን ማንም አያውቅም። ምናልባት መልስ ልሰጥሽ ተደብቃ ሊሆን ይችላል። እሺ እኔ እኮ እንደዚህ እንድትጎጂ ፈልጌ አይደለም። ለእሷ ሁኔታ ስላስጨነቀኝ ግን ኤደን የሆነ የምታውቂው ነገር አለ? የሆነችው ነገር አለ እንዴ? ማለት ኧረ ምንም የለም። እሺ በቃ ሻውን እርቦኛል። ምሳ እንብላ እንውጣ። እንደ ኤደን ለምንድን ነው የምትወጪው? ገብተሽ አሰሪኝ እንዴ? አይ እኔ ደብሮኛል። ውጭ በልተን እንውጣ። መውጣት ከፈለግሽ ውጭና በልተሽ እኔ ትንሽ አረፍ ነው። ለምን? አሁን ደህና ነኝ አላልከኝም? ደህና ነኝ። እሺ በቃ ልብስ ልቀይርና እንወጣለን።
እሺ የኢዮብ አሸናፊ ብቸኛዋ ወራሽ እንዴት ነሽ? ማለት አልገባኝ። ማለትማ አንቺ ማለት የኢዮብ አሸናፊ ብቸኛዋ ወራሽና ታናሽ እህት ነሽ ማለት ነው። ማለቴ አንቺ ናዝራዊት አሸናፊ ነሽ፣ እኔ ደግሞ የአንቺ የእናትሽ ወንድም ወይም አጎትሽ ነኝ ማለት ነው። ናዝራዊት ነኝ፣ ግን ናዝራዊት አሸናፊ አይደለም። እኔ በማደጎ ስም ነው የምጠራው። ናዝራዊት አሸናፊ ደግሞ አይደለም። ናዝራዊት ነው ስሜ። ትክክል ነህ፣ ናዝራዊት ነው። ልክ ነሽ። ብዙ መታወቂያቸው ነገሮች አሉ። ናዝራዊት መሆንሽን ካወቅሽ የአሸናፊ ልጅ መሆንሽን ማወቅ አለብሽ ማለት ነው። ይሄ ሚስጥር ለጊዜው ማውቀው ነው ብቻ። ያሉትን ሁሉንም ነገሮች እኔ በዝርዝር እነግርሻለሁ። አንቺ መጀመሪያ ማወቅ ያለብሽ ያልኩትሽ እንደሆነ ነው። ወንድምሽ ጋር ወስድሽና እሱንም ትታወቂዋለሽ። እዛ ያለውን ነገር ሁሉንም ታውቂያለሽ ማለት ነው። ወላጅ አለኝ ማለት ነው? እናትና አባት? እናትና አባት ነበርሽ። ወንድምሽ ጋር ወስድሽና እሱንም ትታወቂዋለሽ። እዛ ያለውን ነገር ሁሉንም ታውቂያለሽ ማለት ነው። እየገባኝ አይደል? ልክ ነሽ። ብዙ የማይገቡሽ ነገሮች እንዳሉ እኮ ነገርኩሽ። አሁን ወንድምሽ ጋር ወስድሽና ያሉትን ነገሮች በዝርዝር እያንዳንዳቸው ስነግርሽ ይገባሻል። አሁን ውስጥ ያለውን ነገር ሁሉንም ነገር እኔ ስለጨረስኩኝ ተነሽና እንሂድ። ሁሉንም ነገር እዛ በዝርዝር አስረዳሻለሁ። እየገባኝ አይደለም፣ ግን አጎቴ ነህ ብዬ ልቀበል እንጂ ምንም የገባኝ ነገር የለም። እሺ ናዝራዊት፣ ሁሉም ነገር አሁን እንደነገርኩሽ መቼም ይህንን የመሰለ ቤት አልወርስም አይደለም? ዋው በጣም እናትና አባቴ ሰርተውት ነው ወይስ ገዝተውት? በጣም እናትና አባቴ ማለት ጀምር ይሻላል። ያው እንደነገርከኝ የእርሱ ተካፋይ ነኝ አይደለም? ያው ስለዚህ እናትና አባቴ እያልኩ ለማወድ ብዬ። ቆይ እሱ ወንድም እህት እንደሌለው ነው የሚያውቀው፣ እኔ ወንድም እንደሌለኝ ነው የማውቀው። ምንድን ነው የምለው? እሱ መኝታ ክላስ ነው ያለው። ተረጋጊ፣ ቀስ ብለሽ አውሪ፣ ጮክ ብለሽ አታውሪ። ይኸውልሽ ምን መሰለሽ፣ ለእሱ አሁን እህቱ መርዝ ሰጣው፣ እዛ መኝታ ክላስ ተኝቶ ነው ያለው። ስለዚህ ያለውን ሁኔታ እኔ አይቼ መጥቼ እስከምነግርሽ አንቺ ተረጋግተሽ ቀስ ብለሽ ተቀመጭ። ሲሆንሽ ለምንድን ነው መርዝ የሰጠችው? ወይ አንቺ ብዙ የማይገባሽ ነገር አለ ብዬ ቅድም ነግሬሻለሁ። እሷም እርሱን ለመውረስ ብላ ነዋ። እየነገርኩሽ እኮ ነው። ታዲያ እርሱ በሰላማዊ መንገድ መካፈላችን? በእርግጥ ልክ ነሽ፣ በሰላማዊ መንገድ መውረስ ትችላለች። ነገር ግን በሰላማዊ መንገድ ከሆነ ሙሉ እርሱን ማግኘት አትችልም። እሷ ደግሞ ሙሉ እርሱን ነው የምትፈልገው እያልኩሽ ነው። ለዚህ ቤት ብቻ ነው የሰጠችው ወይስ ሌላ ትልቅ ውርስ አለ? የውርሱ ተካፋይ እንደመሆን ይመጠን ከአሁን ጀምሮ ብትነግረኝ ደስ ይለኛል። ለማንኛውም አሁን እኔ ውስጥ ገብቼ ጠይቄዋለሁ። አንቺ እዚህ ተቀመጪ። እሺ። እና ከተለ ግን ርቦኝ እና ከራበሽ ግቢና ስሪያ። ይችልቅ ዋና ልስራ። አዎ ግቢና ስሪ ትችያለሽ። ደግሞ ምንም የለም እንዴ? ናዝራዊት ነገርከው እንዴ? አይ እሱ ተኝቷል። ምንም የለም እኮ ውስጥ እኔ እርቦኛል በጣም። የለም ምግብ ምናምን ይሰራል። ምንም የለም፣ ቤቱ ባዶ ነው። እሺ በቃ እሱን እሱ ለሚወርጅ እዚህ ቤት መሰረት የምትባለች ማንኛውም አይነት ሰው መጥቶ ቢጠይቅሽ
አንቺ መሰረትን አታውቂያትም። እሺ እኔ እኮ የምርም አላውቃትም። መሰረት ማናት? የሆነ ሰው መጥቶ ስለ መሰረት አንዳንድ ነገሮች ሊጠይቅሽ ይችላል። እዚህ ቤት የትኛውም አይነት ሰው መጥቶ መሰረትን ቢጠይቅሽ አንቺ መሰረትን አታውቂያትም። ይሄ ቤት ያንቺና ያንቺ ብቻ ነው። እሺ ታዲያ ግን መሰረት ማንነቷን አትነግረኝም? ወይ መሰረትን ትችያለሽ። መሰረት ማለት የኢዮብ ታናሽ እህቱን አዘጋጅ የምትኖር ለወንድምሽ ለኢዮብ መርዝ የሰጠችው ልጅ። እሺ አይ አሁን እየገባኝ ነው። አንተ እኔ ውርሱን እንድወርስ ትፈልጋለህ፣ መሰረት ደግሞ ሙሉ ውርሱን ራሷ መውረስ ትፈልጋለች። ኢዮብን ለዛ ነው መርዝ ያጠጣችው ማለት ነው አይደለ? በጣም ጎበዝ ነች። አሁን እኔ የምፈልጋት ልጅ ነሽ። ስለዚህ እንደዚህ ጎበዝ ከሆንሽ ሁሉንም ነገር በድል ታጠናቅቂዋለሽ ማለት ነው። ጎበዝ አታስብ፣ ማንም የለም እዚህ ቤት መሰረት የምትባል ራሱ ኖር አታውቅም። አታስብ፣ በእኔ ተማም። አሁን እኔ ልውረድና ታች መግዛት ያለብኝ ነገሮች ገዛዝቼ ልምጣ። አንቺ እቃውን አጣጥቢ። እንዴ ገና ከመምጣቴ ቃጣቢ ልታረገኝ ነው እንዴ? የራስሽ ቤት አይደል እንዴ? አጣጥቢ እቃውን። ከዚህ በኋላ እኮ ቤቱ የእንጂ እውነትን ነው። ከዚህ በኋላ የራሴ ቤት ነው። በቃ ሂድ ገዝተህ ና። ወይ አስራት ገና ከመምጣቴ ቃለታ ወይ ቆይ ከዚህ ቤት ብቻ ልውጣ። እኔ መሰረት 3 ወር አይደለም 3 ዓመት ቢያስረኝ አንድ ቀን በቂ ነው። አንድ ቀን በቂ ነው። የምፈልገውን ነገር ሳላገኝ ያጠቃው አይመስልም። ወይኔ መሲ ባልሳሳት ኤዶም ነሽ? አይ ማን ልበል አላወቅሽ። ናዝራዊት አሸናፊ ይባላል። የኢዮብ አሸናፊ ታናሽ እህት ነው። ናዝራዊት? አዎ። አንቺ እንዳክስትሽ ልጅ አላመንሽም? ማደጎ ቤት የነበርሽው እህቱ ነሽ? አዎ። ስለኔ ብዙ ታውቂያለሽ ማለት ነው። በትንሿ አጎትሽ ነበር። ግቢ፣ ተማሚሽ እየጠበቀሽ ነው። ማለቴ ታላቅ ወንድም። ያክስቴ እንደ ቤትሽ ምን ለምዳሽ? ቀዝቃዛ ነገር፣ ሻይ፣ ወተት፣ ቡና የፈለግሽው፣ ከፈለግሽ ጁስ፣ የፈለግሽው ነገር እንደ ቤትሽ ፈታ በይ። ጭራሽ በአንድ ቀን ቤት የመጣሽ ቤትሽ መሰለሽ አይደለ? ምን አይነት ዋልሽ? በእናትሽ ትንሽ አታፍሪም? ምን አይነት ዋል ሌላ ኩፌ በእናታችሁ። ምን አይነት ሰው ነው ያለው እዚህ ቤት? ሲያስጠሉ ሁሉ የባሱ። አጎቴ አጎቴ ሻይክል ማለሻች ናዝራዊት ይባላል። እትክ ነኝ። ያምሻል የምን አይነት ነው የምታወሪው? እትክ ነኝ ናዝራዊት። ያምሻል ስለምን አይነት ነው የምታወሪው? ናዝራዊት አሸናፊ ይባላል። እትክ ነኝ፣ ታናሽ እትክ። ያምሻል ጤነኛ አይደለሽ? ቆይ አንቺ ማነሽ? እዚህ ምን ልታረጊ መጣሽ? ማነሽ? ምን ልትሰሪ ነው የመጣሽው? አልሰማከኝም እንዴ? ቅድም እህትክ ነኝ እኮ። እሺ እህቴ ነሽ። ከየት የመጣሽ እህት? አንኮቴ ነው ይዘኝ መጣ።
ተሻለክ ወንድም? አዎ። ቆይ አንቺ ይህን ሁላ ነገር እንዴት ልታውቂ ቻልሽ? አጎቴ ነው የነገረኝ። ማለት እናቴ ታላቅ ወንድም። ቆይ እዚህ ቤት እንዴት ልትገቢ ቻልሽ? አጎቴ ነው ያስገባኝ። አጎቴ? ምንም እየገባኝ አይደለም። እሺ አንቺ ትክክለኛ ስምሽ ማን ነው? ማን ነሽ? ከኔ ምንድን ነው ፈልግ? እንዴ ታናሽ ትክክለኛ ናዝሬት አሸናፊ። ናዝሬት አሸናፊ እኮ እንዴት? አጎቴ ከትናንት ጀምሮ ይቺ ልጅ ከየት ነው ያመጣት? ማናት እዚህ ቤት ያለችው ልጅ? ምን አይነት ጥያቄ ነው ማለት? ማን ነው? ማናት? መሰረት የት ነው ያለችው? ንገረኝ። አጎቴ ይቺ ልጅ ማናት? ትናንት ሴት ነው ያደርገው? ከማን ጋር ነው ጥለኸኝ ያደርገው? እኮ ንገረኝ። እሺ ማናት? ይኸውልህ በመጀመሪያ ተረጋጋ እያልኩ ነው። እንዴት ነው አጎቴ ልረጋጋ የምችለው? 16 ዓመት ሙሉ እማላቃት ልጅ እህቴ ናት ብለህ ስታመጣት እንዴት ልረጋጋ? ይቺ ልጅ እኮ ወንድም እንደሆንኩ አምናለች። በቃ እሱማ እህትህ ነች። እህትህ ናት? አጎቴ አንተም እህትህ ናት እያልክ እያስተባበልከኝ ነው። ይኸውልህ እህትህ መሆኗን አንተ በምትፈልገው መንገድ ቀስ ብለህ ተረጋግተህ ማረጋገጥ ትችላለህ። ነገር ግን እህትህ መሆኗን ለማረጋገጥ መጀመሪያ አንተ መዳን አለብህ። ይኸውልህ አጎቴ እኔ እናትና አባቴ ስወለድ ጀምሮ እህት ናት ብሎ ሲያሳድጉኝ የነበረው መሲን ብቻ ነው። ለእኔ እህቴ መሲ ብቻ ናት። አውቃለሁ። እሺ መሲ የት ሄደች? 3 ወር ሙሉ እየፈለኳት ነው አልከኝ። እሷ ልታገኛት አልቻልክም። ነገር ግን እሷን ባላገኝ ማግኘትህ እህት ናት ብለህ ሌላ የ16 ዓመት ልጅ ይዘህ መጣ። ብዙ እንደሚከብድህ ብዙ እንደምትቸገር አውቃለሁ። ነገር ግን አንተ መጀመሪያ መዳን አለብህ እያልኩ ነው። የመሲ 3 ወር መጥፋት ለእኔም ከባድ ፈለኩት። እንዴት ላገኛት እንዳልቻልኩ ለእኔ ለራሱ ጥያቄ ነው። እርግጠኛ ሆኜ የምነግርህ ጠፍታት ቀር በቅርቡ አግኝቻት ይዣት እመጣለሁ። የዛኔ እውነቱን አንተ በትክክል ታውቃለህ። እሷ ባለችበት። ይኸውልህ አጎቴ ዝም ብለህ ትመጣለች አመጣታለሁ ነው የምትለኝ። እየሄድክ ትፈልጋታለህ አጣኋት እያልክ ነው የምትመጣው። ቆይ መቼ ነው አግኝተህ ይዘሃት የምትመጣው? ነው ነገም እንደ ሌሎቹ እሷን እንዳመጣት ሌሎቹን እየጎተትክ ይዘሃቸው ልመጣ ነው? ምን እየሆንክ ነው አንተ ልጅ? ተረጋጋ እያልኩ ነው አጎቴ። እንደውም ልንገርህ ቃል በተግባር እስካልተገለጸ ድረስ ተራ ወሬ ሆኖ ነው የሚቀረው። በዚህ ከቀጠለ ራሱን አደጋ ላይ ይህ ልጅ ሆነ የሚያውቀው ነገር ይኖር? እቅደን ደርሶበት ከሆነ እኔ በራሴ ይቀር አይ በእርግጥ እቅዴን ማንም አይደርስበት። እስኪ የማንኛውም ነገሮችን ጥንቃቄ ማድረግ እናንተ በሆን እንዴት ነው? ሰላም እያሁን እግዚአብሔር የተመሰገነ ይሁን። አሁን ጤናዬም ደህና ነው።
ያው የመሲ መጥፋት ትንሽ ያስጨንቆኛል እንጂ እሱስ ልክ ነህ። ወዝም እየተመለሰ ነው። ግን መሲ ሆን ብላ የጠፋች ይመስለኛል። እንዴት ማለት? ኤዶም እና አጎትህ የሆነ ነገር ያላቸው ይመስለኛል። ማለት አንቺ የምታውቂው ነገር አለ እንዴ? ኧረ ምንም አላውቅም፣ ግን ዝም ብዬ ሳያቸው የሆነ የሚያጠራጥር ነገር አላቸው እኮ። ለምሳሌ የአጎትህ የማይሆን ቦታ መገኘት፣ የእሷም በጣም መገናኘት። በጣም ነው የሚገናኙት። መቼስ ድሮ እንደዚህ አይገናኙት ማለት ነው። እሱስ ልክ ነሽ፣ ግን ሳስበው አንቺ የሆነ ነገር የምታውቂ ይመስለኛል። እኔ ምን አውቃለሁ? ማለት እኔ ምንም የማውቀው ነገር የለም። እሺ ይኸውልሽ ሰላም፣ መሲ ምንም ያህል እናቴ ከማደጎ ቤት አምጥታ ብታሳድጋትም እንደ እህትና እንደ ወንድም ያደገው የውርሱ ተካፋይ ብቸኛ እህቴ እሷ ናት። ነገር ግን ከዛም አልፎ ለአንቺ እንደ እህትም እንደ ጓደኛም ናት። መቼም የእሷን መገኘት አንቺም ትፈልጊዋለሽ አይደል? ይኸውልሽ እሱን የምትፈልጊ ከሆነ ለመሲ አንድ መስዋዕትነት መክፈል አለብሽ። ምን አይነት መስዋዕትነት ማለት ምን? አጎቴ የሚውልበትን እያንዳንዷን መረጃ እፈልጋለሁ፣ እንድትከታተይ እፈልጋለሁ። እኔ ማለት እንዴት ነው እንዴት መከታተል እንዳለብሽ እና እንዴት መረጃ መሰብሰብ እንዳለብሽ እያንዳንዷን ነገር እኔ እነግርሻለሁ። እሺ፣ ግን ከባድ ነው። አንቺ ቀላል ነው ብለሽ ካሰብሽው እና ስራውን ለመስራት ፍላጎት ካለሽ ሁሉም ነገር ቀላል ነው። አዎ እሱማ፣ ግን ቢነቃብንስ? አታስቢ፣ እነሱ የነቁብን ቀን እኛም አንድ መረጃ ይኖራል። እሺ እንሞክር። በቃ እሺ። እሺ ሰላም፣ ደህና እሺ። ይኸውልህ ዘውዱ፣ እዮብ እንዳልከው ብልጥ ልጅ ነው። ሳይጠረጥርህ አይቀርም። ማለት እንዴት? እንዴ በቃ ስለአንተ አውቄ ላጣራ ስሞክር በቃ እኔ ማለት አንተ እንዳሰብከው ነው የሚያስበው። ጠርጥሮ ነው ማለት የምታደርጋቸውን ነገሮች እንዳለ መጠንቀቅ አለብህ። ከኔ የተሻለ ሰውን ሊያገኝ ስለሚችል ድንገት እኔን እንኳን ከጠረጠረ እንዳይነቃብን አንተም ሰዎቹን መቀየር አለብህ። አንቺ በጥንቃቄ እሱ መከታተል አለብሽ። ከእሱ ጋር በደንብ መስራትሽን ትከታተያለሽ። አንዳንድ መረጃዎች ትነግሪዋለሽ። ከዛ የበለጠ እሱ አንቺን ያገኝሻል። አንቺ ደግሞ እሱ የሚያደርጋቸውን እያንዳንዱን ነገሮች በጥንቃቄ መከታተል አለብሽ። ይሄ ማለት እዮብ እኔን አገኘኝ ማለት አንቺን ማገኘሽ ማለት አይደለም። በዚህ በኩል እንዳታስብ። እኔ ለሱ እንደምሰራ ነው እንጂ የሚያውቀው ለአንተ እንደምሰራ አውቅ። ጎበዝ ነች አንቺ፣ በጣም ጎበዝ ነች። ስለዚህ ከዚህ የበለጠ ፈጣን መሆን አለብን ማለት ነው። አዎ፣ ግን እንዳይነቃብን በደንብ መገናኘት የለብንም። እሺ፣ መልካም። ብቻ ይሄ ማደጎ ቤት ላይ በጣም ነው ደስ የሚለው እና ማለት ልጅ ደግሞ እንዴት ደስ እንደሚል አይደል? እና ከማደጎ ቤት መውጣት ስሜቱ ምንድን ነው? ተው እንጂ እዩ፣ እንደዚህ አይባልም። ኧረ ችግር የለውም አጎቴ። ደስ የሚላል በአንድ በኩል ደስም አይልም። ደስ የሚለው ደግሞ ከአጎቴና ከወንድሜ ጋር እየኖርኩ አይደል? እንዴት ደስ አይለኝም አይደል? አጎቴ። አቤት እዩ። የእህቴን ጉዳይ ከምን አደረስከው? ማለት የመሲል እንዴ በፈጠረ እንዲያው በህይወት በሌለች በሞተችው እናት ለምን እንዴ የዚች ልጅ ጉዳይ እኔ ፈታዋለሁ። አንተ መጀመሪያ መዳን አለብህ። እሺ ተው፣ እኔን ካላመንክ እኔን ያገኛል። ካላመንክ መጀመሪያ አንተ ዳን፣ ከዛ አብረን እንፈልጋታለን።
በዛ ጊዜ ስታይ አጎቴ በቃ ቃል ላንተ ተራወሪ ሆንክ። እዮ አሁንስ አበዛው። ሁሌ ቃል ተራወሪ ነው የምትለው። አሁንስ እንደው ተረጋጋ ወንድሜ። ራስህን እንደዚህ ግን ባታስጨንቅ አሪፍ ነው። ለማንኛውም ደህና እደር። ምን ይታወቃል፣ በሴሮቹ መሀል አንቺም ትኖሪያለሽ። አቤት። ለምን ጠየቅሽኝ? አይ ምንም ብዬ ሰዓት ምናምን የኛ ዘር የወጣች አትመስልም። ማለት እንዴት? ማለቴ መሰረት በጣም ነገረኛ ናት፣ እችኛው ደግሞ በጣም ቀለብለም ናት እና እኛ ቤተሰብ ውስጥ እንደዚህ አይነት ሰው የለም ብዬ ነው። ያው እዛ ካደጉበት ቦታ የወሰዱት ልምድ ሊሆን ይችላል። ደግሞ አንቺ እንደዛ ከሆነ የሁለቱን ጨዋታ በመሀል ዝም ብለሽ ማየት ነው። አልኩሽ። ግን እኔ የምለው መሰረት ነው ጥላታ። አታስቢ፣ ለመሰረት ቆንጆ ጠባቂ እስከምችላታለሁ። ምን ሆናችሁ ነው? በሰላም ተደናገጣችሁ? ኧረ ምንም። እየበየነ መጣ። እንዴት ነው? ምን አዲስ ነገር አለ? ምንም የለም። እናንተ ጋር ስለመሲ ምን አዲስ ነገር አለ? እዮብ እየፈለጋት ነው። እሺ አታስብ። ትገኝ። ለምንድን ነው የማላስበው? እህቴ እኮ ናት የጠፋችሁ። እዮብ በጣም አበዛ። ቆይቼ ልጅ እኮ አንተን መርዝ መረዛ 3 ወር ሙሉ ታሜተኛው በሷም ነው። ይህን ነገር ደጋግማችሁ እየነገራችሁ እንድጠላት ለማድረግ አትሞክሩ። እኔ የምልህ ሰው የሰማን ይመስላል። ኧረ እባክሽ ቢሰማን እንደዛ ዝም የሚለን ይመስልሻል? አልሰማንም እባክሽ። ለማንኛውም ይዛችን ከይስ ያደርሻ መቀየር አለብን አይመስልም? እሺ ያለውን ነገር እኔ አስተካክላለሁ። ደግሞ የቤት ተከታተለ ነው። ሰላም ለነገረች ከሆነ እየተከታተለ ነው። አንቺ በጣም መጠንቀቅ አለብሽ። እሺ ከዚህ በኋላ በስልክ ማውራት እንችላለን። መገናኘት አይጠበቅብንም። ኦኬ እሺ እሺ በቃ ምን የምትፈልገው ነገር አለ? ይቅርታ ማን ነበር ያልሽ ስምሽን? ናዝራዊ። እኔ ወንድምሽ አይደለሁም። እሺ እዮብ ነው ስሜ። እሺ ወንድሜ፣ አጎቴ ግን የሆነ ግራ የሚያጋባ ባህሪ አለ ታውቃለህ? ማለት ቆይ ምን አየሽበት? ንገሪኝ እስኪ። እኔ ኧረ ምንም አላየሁበትም። የምትፈልገው ነገር ካለ ጥራኝ። እሺ ነገር ካለ ራሴ እኔ የምልህ ዘውዱ፣ ዛሬ ግን ምን ተፈጥሮ ነው መቼም ቦታ የቀየራችሁት? ለቅድመ ጥንቃቄ ሲባል በየጊዜው አድራሻውን መቀየር ነበረብን። ምንም ቦታ በቀየራችሁ ቁጥር እኔ ማወቅ አለብን። እዮብም ሁለታችሁንም ሳይጠረጥራችሁ አይቀርም። ስለዚህ በደንብ ጥንቃቄ ማድረግ አለብን። እሺ አውቃለሁ እዮብ እንደተጠረጠረ። ለማንኛውም እንደዋወላለን፣ ስራ አለብን። ይኸውልሽ መሰረት፣ አንቺ እዛ ቤት ተመለሽም አልተመለሽም ምንም ዋጋ የለሽም። እሺ የእዮብ ትክክለኛ እህቱ መጣለች። እሱን እናያለን። አንዴ ከዚህ ቤት ልውጣ እንጂ እያንዳንዳችሁን አልለቃችሁ። በተለይ ደግሞ አንቺን አሰቃይቼን የምደፋሽ። አታስቢ፣ ከዚህ በፍጹም በህይወት አትወጪም። ምክንያቱም ሁሉም የሚፈልገው ነገር አለ። ምን ማለት ነው? ማን ነው የሚፈልገው ነገር ያለው? እኔ ከሆንኩኝ የእህቴ ልጅ ከዚች መሰሪ ለመጠበቅ ብዬ አይደል? መሰረት አንድ ጥያቄ ልጠይቅሽ። የወርቅ አልማዝ የት ነው የተቀመጠው? የወርቅ አልማዝ? እኔ እንዴት ይሄንን ማወቅ እችላለሁ? እንጂ እባክሽ ስለሱ ባታውቂ ማኖረው የእህቴ ልጅ በመርዝ ልትገልሽ አልሞክርሽ ነበር። አሃ እዛ ቤት የሆነ የተደበቀ የወርቅ አልማዝ አለ ማለት ነው።
ስለምን እንደምታወሩ ምንም አውቀው ጉዳይ የለም። ይልቅ ከዚህ ቤት አስወጡኝና ስለምትፈልጉት ነገር ላገዛችሁ አይሻልም? በፍጹም አታስቢ። ያንቺ እገዛ ለጊዜው ያስፈልገናል። ሰው ልጅ ለቀጣው ሰዓት እኔ የምልሽ ናዝሬት ስለ ቦቴ ምንድን ነው የምታውቂው? እኔ ምን ማለት ያው የእናታችን ወንድም እንደሆነና አባቴ እንደሆነ አውቃለሁ። ለምን ጠየቀኝ? እሱንማ እኔም አውቃለሁ። የእናቴ ወንድም አባቴ እንደሆነ ቅድም ግራ ያጋባኛል ስላልሽኝ ገባኝ። የሆነ ግራ የሚያጋባ ሰው ስለሆነ እኮ ነው እኮ። እንዴት ማለትም ሁሌ በቃ የሆነ ብቻ አነጋገሩ ደስ አይልም፣ ግራ ያጋባል። ለምሳሌ ባለፈው አስቤዛ ልትሰራ ብሎኝ ወጣ። ከዛ ግን 1 ሰዓት ወጣ 12 ሰዓት ነው የሚገባው። ቆይ እሱ ሰው ይርባል ብሎ አያስብም እንዴ? እሱን ተይውና መሰረት ለምን እንደጠፋች ነግሮሻል? ስለ መሰረትማ የሆነ ነገር ብሎኛል። እህትህ እንዳልሆነችና መርስ ሰጥታ ልትገልህ እንደነበር ነግሮኛል። እሱ ለምን እንደጠፋች የነገረች ነገር አለ? አይ ምንም አልነገረኝም። መች ከሱ ጋር ቁጭ ብለን አውርተን እኮ አናውቅም። እሺ ናዝሬት፣ የሆነ ነገር ካለ አዲስ ነገር ካየሽበት አሳውቂኝ። እሺ ትጨናነቅሽ። እሷንም ቢሆን ፈልገን እናገኛታለን። እስኪ እናያለን። የኔ ወድ ካልሆነ ግን ለፖሊስ እናመጣት። አይ እሱ እንኳን አይሆንም። ቆይ ግን ኤዱ ምን ትሰራች? ኤዱ ምንም ማታውቂያት የለ እንዴ? አይደለም መሰረት እንድታፋልገኝ ይቅርና ባይኗ ማየት አትፈልግም። ይልቅስ አሁን እሷን ለመፈለግ አንድ ሰው ብቻ ነው ሊያግዘን የሚችለው። ማን ያግዘን? መሰረትን የሚያቀሰው ሰላም የመሰረት ጓደኛ ሁሉም ነገር እሷ ስለምታውቅ እሷ ብቻ ነው ልታግዘን የምትችለው። እሺ በቃ በደንብ ራስን ጠብቅ። እሺ አዲስ ነገር ካለን ደግሞ ለፖሊስ እናሳውቃለን። እሺ እሺ በቃ አዲስ ነገር ካለን እንደዋወላለን። ከተመቼ ነው ታምጣለሽ። እሺ መሰረትንም ማማገት የፈለኩት የእህቴ ልጅ እንድትጎዳ ስላልፈለኩ ነው። ተጨንቄ አስጨነቅኩሽ አይደል? ይኸውልሽ እናታችን ነፍሷን ይማረውና ከመሞቷ በፊት ቤት የእግዚአብሔር መብት ነበር። ይህ ቤት የኛ ብቻ ሳይሆን የሁላችንም ያንቺን ጭምር ነው። ስለዚህ እዚህ መኖር እችላለሁ ማለት ነው? እንደ ቤት የለም? አሁን አዝሪ ትችያለሽ። እኔም ከዚህ በኋላ እህቴ እንደሆነሽ አምኜ ተቀብያለሁ። ነገር ግን በአንድ ነገር ስንስማማ ብቻ ነው። እሺ እንደምን በእንድ ነው የምንስማማው? ጥሩ። ይኸውልሽ ትምህርትሽን የምትማሪ ከሆነና ከአጎቴ ጋር ያለሽን ቀረቤታ የምትቀንሽ ከሆነ ብቻ ነው። ደግሞ ጸባይሽን የምታስተካክል ከሆነ እሺ እንደምን ያልከኝ ሁሉ አደርጋለሁ።
ሰላም እንዴት ነሽ? አለሁ። ምን አዲስ አለ? ኧረ የለም። ምን መሰረት ተገኘች ያልሽ ነው? እሺ መጣሁ። አሁን ላኪልኝ። እሺ መጣሁ። መሰረት ተገኘች ልከተልክ? አይ እሱ ምን ነው? ሄሎ ሰላም፣ ያልሽ ቦታ እኮ በር ላይ ደርሻለሁ። የት አለሽ? እዩ የላኩልክ አድራሻ የተሳሳተ ነው። አሁን በምልክልህ አድራሻ ቶሎ ነው፣ እዛው እጠብቃለሁ። ሌላ ቦታ ነው? ሰላም እርግጠኛ ነሽ? ምንም የተፈጠረ ምንም ነገር የለም? ሁሉም ነገር ሰላም ነው? ይኸውልህ እዩ፣ እኔ ምንም ሳላረጋግጥ ምንም ነገር እንዳታደርግ። እሺ። አሁን መጣሁ። ፈጠን አድርጊ፣ ላኪልኝ። እሺ መጣሁ። ምንድን ነው ያልሽው አንቺ? መሰረት ተገኘች ነው ያልሽው? እና አጎቴ ተርበተበትክ። ማ እኔ? እናንተ ከሷ መገኘት ጋር ምን አገናኘ ነው? ወይስ 3 ወር ሙሉ አንተን ይደበካት? አንቺ ልጅ አምሻል እንዴ ዛሬ? ያጎቴ ስታይኝ ምን ታማሚ ይመስላል? አንተን እንጂ ግራ የምታጋባል። አንቺ ልጅ አይገባሽም እንዴ? መሰረት መጣች ማለት እኮ አንቺ ምንም የምታገኘው ነገር የለም። እኔ ደግሞ የእህቴ ልጅ ውርሱን ሳታገኝ እንድትቀር በጭራሽ አልፈልግም። እሺ ይገባሻል? ለማንኛውም ከመጡ ደውይልኝ፣ አሁን ስራ አለ። እሺ መሰረት የት አለች? ይኸውልህ እዩ ተረጋጋ። መሰረትን አግኝቻት አይደለም፣ ነገር ግን መሰረትን የሚጠቁማት ሰው አግኝቼ ነው። እሺ ማን ነው እሱ? ኤርሚያስ ይባላል። የመሰረት ፍቅረኛ ነው። ማለት ፍቅረኛ አላት እያልሽ ነው? አዎ ማየት ትችላለህ። እሺ እና እንዴት እሱ ሊጠቁመን ይችላል? ይኸውልህ እዩ ምን መሰለህ፣ መሰረት ከሱ ጋር ተጣልታ ከሱ ጓደኛ ጋር ፍቅር ጀምራ ነበርና አዳማ አብሮ ይዟል እና መሰረትን ለማግኘት እዛ መሄድ አለበት ማለት ነው። እና አዳማ እንሂድ ነው የምትይ? አዎ መሰረትን ለማግኘት ያለን አማራጭ አንዱ እሱ ብቻ ነው። መዲን ላማክራትና ያለውን ነገር አሳውቅሻለሁ። ይሄ ምስጢር ግን ከኛ እንዳይወጣ አደራ። እኔ ደግሞ መሰረት የተገኘ መስሎኝ ነበር። ቆይ ሰላም ምን እያደረግሽ? እኔን አስመልጭኝና ምረት አደርግልሻለሁ። ካልሆነ ግን አትጠራጠሪ፣ ከዚህ የወጣው ቀን እገልሻለሁ። አስቢ፣ አንቺ በፍጹም ከዚህ መውጣታችን፣ ምክንያቱም ያክስትሽ ልጅ ከሀገር ወጥታለች። እሷ እስክትመለስ ድረስ መቼም መውጣታችን። ተይ እንጂ እኔ እኮ መሰረት ነው። እንዴት ከዚህ መውጣት እንዳለብኝ ጠንቅቄ አውቃለሁ። ሰላም አንደሽ ታይ መሰረት ድርቅ ማለት እንትና የወርቅ አልማዝ ቤት እንዳለ ነገር የወርቅ አልማዝ ቤት እንዳለ እንድነግርህ ትፈልጋለህ አይደል ዘውዱ? አዎ ባልፈልግማ አንቺ ለምን እዚህ ትቆያለሽ? እንደዛ ከሆነ ኮታይና ማለት ያንን ስታደርግ ያለበትን ነግረሃል። ኮታይና ያልሽው? ይቅርታ ኮታሽን ማሟላት አልችልም። አሁን እሱ እንደይውና የወርቅ አልማዙ የት እንዳለ ነገር ስታይኝ መሰረት ምን የሞኝ ይመስላል? ያገኘሁት ቀን ከዚህ ሀገር ነው። ስለዚህ የወርቅ አልማዙ የት እንዳለ አታውቂም ማለት ነው።
የተሰራ የለም መኖር አለመኖር እንኳን አላየሁም። ዝም ብዬ ሳኖቹን ያጸዳው ያንቺና ያየው ባፍቅር ደስ ይላል። እኔ የምልሽ ግን እናትና አባትሽን እውነት አታውቂያቸውም? ምን ማለት ፈልገሽ? አውቃቸዋለሁ። አቶ አሸናፊና ወይዘሮ ሰብለ። ምን ነው ጠየቅሽ? በአካል ታውቂያቸው ነበር ወይስ ዘውዱ ስለነገረሽ ብቻ ነው? ምን ነው ጥያቄ አውዘሽ ነው ወይስ አንቺም ሶስተኛዋ የውርስ ተካፋይ ነሽ? ምን ስለምን ውርስ ነው የምታወሪው? እኔ እኮ የየው ፍቅረኛ ነኝ። አይ ጥያቄ ስታወዥብኝ ጊዜ ነው። ሰላም የምታደርጋቸውን ነገሮች ተጠንቅቀሽ አድርጊ እሺ። እንዳታስብ እኛን እንዳይጠረጥረን በማሰብ ነገሮችን ሁሉ ወደ መሰረት ፍቅረኛ ዙሪያለሁ። በጣም ጥሩ። ምንም አይነት ስህተት መኖር የለበትም እሺ። በጣም ተጠንቀቂ። እንዳታስብ ምንም አይነት ስህተት አይፈጠርም እና እንደነገርኩህ ነገሮችን ለማጣራት ወደ አዳማ እንሄዳለን። ገንዘብ ያስፈልገኛል። እሺ ያለውን ነገር ላስተካክልና የተለመደ ቦታ እንገናኛለን። እዛ ይዤልሽ እመጣለሁ። የኔ እኔ ግን ምንም አልተዋጠልኝ። እንዴት ከፍቅረኛዋ ጓደኛ ጋር አብራ ልትጠፋ ትችላለች? ኢዮባ ይሄ ነገር እኮ እውነት ላይሆን ይችላል። መጀመሪያ ተረጋግተን በደንብ እናስብ። ደግሞ አንተ እንደዚህ እያታታስብ። እኔ ግን እንደሚመስለኝ መሰረትን የሆነ ሰው ደበቃት ወይ ያከታት ይመስለኛል። አልገባኝም። አንቺ ቆይ እንዴት ይሄን ልትጠረጥር ቻልሽ? የሰማሽው ነገር አለ? እውነት አለ። እንዴማ በሰላም ተጠፋች። እኔ ግን እንደሚመስለኝ ናዝራዊት የሆነ የምታውቅ ነገር አለ። ወንድም ሰላም ናት ማለት አጎቴ ጋር ተመሳሳላችሁ ነው። ቆይ አንቺ ይሄን እንዴት ልታውቂቻለሽ? የሰማሽው ነገር አለ? አዎ የሰማሁት ነገር አለ። በቀደም በረንዳ ላይ ሲያወሩ ሰምቻቸዋለሁ። አንተ አጎቴን ሰሊልኝ እንዳልካት ስትነግረው ሰምቻለሁ። መሲ አንቺን እንድጠብቅ እነሱ ሳይሆኑ ኤርሚ ነው የላከኝ። ታዲያ ይሄንን ዛሬ ነው ማወቅ ያለብኝ? እንዴት እስካሁን አልነገርከኝም? ምቹ ቀንና ምቹ ጊዜ እየጠበቅኩ ነበር። ደግሞ እስከሚያምኑ መጠበቅ ነበረብኝ። ስለዚህ ዛሬ ከዚህ ቤት ወጣለሁ ማለት ነው አይደል? እሱን እንኳን አታስቢ። በጣም ይቅርታ ለወጣታችን። ይኸውልህ አንተ ከዚህ አስወጣኝ እንጂ የምትፈልገው ነገር ሁሉ አደርግልሃለሁ። ብትፈልግ ከሀገር ላስወጣ ሁሉ እችላለሁ። አንዴ ስልክ ላውራ። አስብበት። አስወጣኸኝም አላስወጣኸኝም የምትጠቀመው የምትጎዳውም አንተ ነህ። አልገባኝም። እንዴት ነው የምትጎዳው? ካስወጣኸኝ ቃል የገባውልን ሁሉ አደርግልሃለሁ። ካላስወጣኸኝ ደግሞ በገዛ እጄ ሲጥ አድርጌ እገድልሃለሁ። ምን እየሰራህ ነው? ዩ ክላስ እኔ እንትን መጽሐፍ ፈልጌ መጽሐፍ ልስጥ መጥቼ።
እና ምን ነው ደነገጥክ? እሱ ሲመጣ አይደርስም እንዴ? አዎ ልክ ነሽ። ግን አንቺ የኢዮብ ክፍል አንቺ ስንት ትሰሪያለሽ? ምን ትሰሪ ገባሽ? ምን ታደርጊያለሽ ኢዮብ ክፍል? አይ እኔማ ክላሴን አጽጅልኝ ብሎኝ ላጸዳለት ነበር። ምን ኢዮብ አንቺን ክፍሌን አስተካክልልኝ አለሽ? አዎ ምን ችግር አለው? ወንድሜ አይደለ? አንቺ ልጅ እኔ እኮ እዚህ ቤት ያመጣሁሽ የማንም አልጋ አንጣፊ እንድትሆኝ አይደለም፣ ብቸኛዋ የውርሱ ተካፋይ እንድትሆኝ እንጂ። እሺ ደግሞ ይሄን ነገር አስቢበት። እንዴት ነሽ? ሰላም እንዴት ነህ? ምንድነው ድምጽ? የተፈጠረ ነገር አለ እንዴ? መሰረት አመልጣለች፣ ተጠንቀቂ። ምን? አንተ ውሻ ምንድነው የምትቀባጥረው? እሱን ተይውና ከምንም በላይ መሰረት ምን ልታረግ እንደምትችል ታውቂያለሽ። ራስሽን ጠብቂ። ሰላም እያዩ እንዴት ነህ? አለን ሁሉ ሰላም። ነገሮች እንዴት እየሄዱልክ ነው? በጣም ደስ ይላል። ማምለጤን ለሰላም ነገርካት? አንተ እኮ ጀግና ነህ። እኔ የምልህ በፖስታ ገንዘብና ፓስፖርት ልኬልሃለሁ፣ ደርሷል አይደል? ኧረ ምንም አይደል። ውለታ አለብኝ፣ እኔ ነኝ ማመስገን ያለብኝ። እሺ ግን ያው በየጊዜው አቅጣጫ ስለመቀያየር የላክልኝ ልጅ ደግሞ አልደረሰም። ይሆናል በቃ እሺ። ያው ብዙ ስራ ስለሚጠብቀው በጊዜ የሚመጣ ብዬ ነው። እሺ በቃ መልካም ጉዞ እያዩ አመሰግናለሁ። እሺ እንግዲህ የመጨረሻው ሰዓት ደርሷል። መሰረት መታለች። እያንዳንድሽ ልትንቀጠቀጪ ይገባሻል። ነው ማንም ቢሆን በማሰው ጉድጓድ ሳይገባት አይቀር። ሰላም መጣሁልሽ። ሄሎ ሀብታሙ እንዴት ነህ? የት ደረስክ? መሰረት እባላለሁ። እያዩ ስልኬን የሰጠህ መስሎኝ ነበር። ያው እንግዲህ ተቃርበሃል ማለት ነው። እንግዲህ እያዩ ስላንተ አንዳንድ ነገሮችንና ምን እንደምትፈልግ ነግሮኛል። ስለዚህ የምትፈልገውን ለማግኘት ማድረግ የሚጠበቅብህን ሁሉ ማድረግ አለብህ አይደል? በጣም ጥሩ። ስለዚህ ስራህን አሁን ትጀምራለህ። አዎ የሁለት ልጆችን ፎቶና የሚገኙበትን ቤት አድራሻ በቴሌግራም እልክልሃለሁ። እናም እያንዳንዳቸውን እንቅስቃሴ ተከታትለህ መረጃ ትሰጠኛለህ ማለት ነው። በጣም ጎበዝ፣ ተግባብተናል። እሺ ሰላም ነው አጎት? አለን። አንዴ ላውራ ነበር። ኢዮብ ስመለስ እናወራለን። አሁን ስራ አለብኝ፣ መሄድ አለብኝ። እሺ አጎቴ ትንሽ ደቂቃ ገብተን እናውራ። ኢዮብ ስራ አለብኝ እያልኩ ነው። ደግሞ ስለዚህ ስለመሰረት ነው የምታወራኝ አይደለ? ስመለስ እናወራለን በቃ። ይኸውልህ ዘውዱ፣ ካሁን በኋላ ስለመሰረት ምንም አይነት መጥፎ ነገር መስማት አልፈልግም። ዘውዱ ነው ያልከው ልበል? አረ መቀየር እንደዚህ ተለውጠሃል ማለት ነው? አዎ ዘውዱ። ምን ነው የኢዮብ ትዕግስት አያልቅም ብለውሃል እንዴ? ይኸውልህ እስካሁን ድረስ ያየው ትዕግስቴን፣ ካሁን በኋላ ደግሞ ጭካኔን አሳይሃለሁ። ሰላም ነህ? ከወንድምሽ ጋር እያወራን ነው። ኢዮብ ሰሞኑን ዘውዱ ልክ አይደለም፣ በጣም እየተበሳጨ ነው። እንዴ እሺ ቆይ እኔ ምን ብየዋለሁ? እቤት ገብተን እናውራ እኮ ነው ያልኩት አይደል እንዴ?
እኮ በቃ አንተ ተረጋጋ። ተረጋግታችሁ ቁጭ ብላችሁ ታወራሻለ። እሺ የምትጠይት ነው? በጓሮ በኩል ነው ያለችው። ወደ ቤት ግባ፣ አመጣታለሁ። ችግር የለውም። አጎትሽ መጣ። ይገርማል። 3 ወር ሙሉ ባዶ ቤት ውስጥ ሲዘጋብኝ ዝም አልክ አይደል? እኔን ለማስመለጥ ትንሽ እንኳን ጥረት አታደርግም? መሲ አንቺ እንደምታስቢው ቀላል አልነበረም። የሰዎችን እምነት እስከምናገኝ ድረስ በጣም ከባድ ነበር። ያለፈው አልፏል። ከዚህ በኋላ ግን እኔ ማዘን ብቻ ታደርጋለህ። እሺ? ዘውዱ በጣም መጥፎ ሰው ነው። እንዳመለጥሽ ከሰማ በአንቺም ላይም ሆነ በሰላም ላይ መጥፎ እርምጃ ሊወስድ ይችላል። ስማ አንተ ሞኝ፣ ያንተን ፍቅረኛ መሰረትን እርሳት። አሁን የምታውቃት ጨካኝና አረመኔ ሴት ናት። ቆይ እዛ ቤት ያለሽ ነገር ምንድነው? ለምን አታያችሁም? ከዛ ጋር ወጥተን ለምን የራሳችንን ህይወት አንኖር? እዛ ቤት እጅግ በጣም ውድ የሆነ ነገር አለ። ያንን ሳልይዝ ሆነ ሳልካፈል ከዛ ቤት ወዴት ማለት ነው። ይልቅ አሁን የምትወደኝ ከሆነ አንድ ነገር እዘዝ። ዛሬውኑ የጋብቻ ውል አዘጋጅልኝ። ከዛ አንድ ላይ ሆነን እንስማማለን። እሺ እያለኝ አሁን አዘጋጃለሁ። በኋላ ለሽብት ድረስ እመጣለሁ። አይሆን እኔ ማምለጤን ካወቁ አንተንም ስለሚከታተሉ እኔ ያለህበት ድረስ እመጣለሁ። ሄሎ ሰላም፣ ስለመሰረት ምን አዲስ ነገር አለ? ሄሎ አብታም፣ የዘውዱን አድራሻ ቴክስት አድርግልሃለሁ። በጥብቅ እንድትከታተለው ገባክ? አዎ፣ እያንዳንዱን እርምጃ እየተከታተል በየሴኮንዱ መረጃ ፈልጋለሁ። ገባክ? እንዲህ በቀላልማ እንላቀቅም ዘውዱ። ባላቅም እዛ ቤት የሆነ የተደበቀ ትልቅ ነገር እንዳለ ሰምቻለሁ። ምንድነው የሰማሽው? የተደበቀው ብር ነው? ብር አይደለም፣ አልማዝ ነው። አልማዝ ደግሞ ምንድነው? የገጠር ሰው ነው? አንቺ ልጅ ያምሻል እንዴ? እኔ ማወራው ስለተከበረው የወርቅ አልማዝ ነው። ገባሽ እንዴ? እዛ ቤት ውስጥ በብር ነው እንደ የገባው? ወይኔ ልጅቱ እሺን የሚጥጥ እዛ ቤት ውስጥ ምን እንደተደበቀ ነግርሽና ፈልገሽ ታመጭልኛለሽ። ፊልም ላይ እንደምናየው ባጥር ላይ እየዘለልኩ ነው የምገባው። አንቺ ልጅ ዛሬ ልታሳብጂን ቆርጠሽ ተነስተሻል እንዴ? ደሞኛ ቤት ከመጀመሩ ነው አጥር ያለው እባክሽ። እንዴ እነየው ቤት ነው እንዴ? እነየው እኮ ቤት ሊለቁ ነው። ምን ወዴት ነው የሚቀይሩት? እኔ ምን አውቂ ባቅ ፍርጥርጥ አድርጌ አልነግርሽም ነበር?
ወይ ምን ነው ቀረሽ እንዴ? እኔማ እዛ እናንተ ሰፈር እታች ነው ያለሁት። አዎ ደግሞ ምን አይነት ቦታ እንደተቀመጥኩ አለ። ዝንቦች ወረሩኝ እኮ እንዳለ። ማን መቼ ነው የሄድሽው? እና እኔ ማወቅ የለብኝም ነበር? ምን ማለት ነው? እሺ ኧረ ችግር የለውም። እሺ እንዴት ናችሁ? ውሏችሁ እንዴት ነበር? እነ ዘውዱ አንቺን በጣም እየፈለጉሽ። ይኸውላችሁ ያለሁበትን ቦታ የምታውቁት ሁለታችሁ ብቻ ናችሁ። ስለዚህ ለምታደርጉት እንቅስቃሴ ሁሉ ተጠንቀቁ። እንዴ ውትድርና ላይ ገባ ነው? ለምንድን ነው የምንጠነቀቀው? ሰምኛለሽ? መሞት ካልፈለግሽ የማዝሽን ብቻ አድርጊ። ገባሽ? እሺ እሺ አስጠነቅቃችኋለሁ። ማለት ይጠነቀቃለሁ። ይኸውልሽ አንቺ የዘውዱን ቤተሰቦች በጥብቅ ተከታተይልኝ። አንተኛው ደግሞ ያችን ዘመር ተብዬ የሰላምን የልብ ወዳጅ ሂሩትን አንጠልጥለ እንድታመጣልኝ እፈልጋለሁ። እሺ መሲ፣ አንቺስ መች ነው ያልሽኝ የምታረጊልኝ? አሁን የታዘዝከው ምቻል ቀጥሉ። አሙድ ቃኖሽን እየሰጠሁት ያለው ግዴታ ብሩ ለሰላም ስለሚያስፈልጋት ነው። ከዚህ ሀገር መውጣት አለባት። እሺ ገባኝ። ብሩን ትራንስፈር አደርግልሻለሁ። በጥሬው ከሰጠሁሽ ላንቺም ጥሩ አይሆንም ብዬ ነው። ደግሞ ራስን ጠብቅ። እኔን ለማስያዝ ብትሞክር አብረን ለመቀመቅ ምን ወርዶ ብላለች ሰላም። ለሷ አታስቢ። መልካም ጉዞ፣ ደህና ሁኚ በያት። ይሄን ስጫትሽ ከመጣው ጀምሮ ምንም አላየውም። ቤተሰብ ነው ቁጫጭ ነው ጠብቂ ያልሽ። ምንድነው የምትዘባርቂው? ቆይ ዘውዱ ልጅ በር ላይ አትታይሽም? ልጅማ እያየሁ ነው። ታዲያ ቤተሰብ እንጂ ልጅ ተከታታይ አላልሽኝ? ቆይ አንቺ ልጅ እድሜሽን ማሳጠር ትፈልጊያለሽ እንዴ? አረ መሲ እድሜ እኮ አያጥርም ቁመት እንጂ። ደግሞ እንዳልሻጭል ታረጊ ነው እንዴ? አንቺ ልጅ እገልሻለሁ ነው ያልኩሽ። እገልሻለሁ። ገባኝ። ዘውዱን ቤተሰቦቹን መጡ እያየኋቸው ነው። ቻው በቃ የማትረው በቃ እንደ ቁመቱ አጭር ነው። አማርኛ ነው የምትናገረው? እገልሻለሁ
እነዚህ ራሱ እኮ ረጅም ቃላት ናቸው። ምንድነው አንቺ ረጅሙ? ምን አልኩ? ምን ሆነሻል? ለምንድን ነው የምትደናበሪው? እኔ ኧረ አልተደናበርኩም። መራኸኝ እንዴ? እየመራኸኝ አልመሰለኝም እንዴ? ቆይ አንቺ ማን ነሽ? እዚህ ምን ትሰሪያለሽ? ቤተሰቡን እየጠበቅኩ ነው። የዘውዱን ማለቴ አንተ ማን ነህ? ለምን ፈልገሽው ነው? ዘውዱ እኔ ነኝ። አይ ምንም ማንም ማለት ለምንም አልፈለኩትም። እቺ ልጅ እብድ ናት እንዴ? እቺ ልጅማ የሆነ ነገር አላት። አንቺ ውሻ ከኔ ምንድን ነው የምትፈልጊው? ለምን ነው እዚህ ያመጣሽኝ? እሺ እባክሽ ዘመድ ተብዬዋ ጓደኛ ሰላሚት ነው። ይቅርታ አንቺ ከተኳስ ጀምሮ ተገናኝተን አናውቅም። ቆይ እኔ ምን አጠፋው? ቆይ አንዴ መሲ ከዘውዱ ጋር ስትቀባበል የቀረጽኩት ምንድነው በቦርሳው የሰጠሽው? ምንም አይደል። ከሆነ ሰው ንቃ ተቀበይልኝ ብሎኝ የተቀበልኩለት። አናት ዋሽ። ከሰላም ምንድነው ተቀበለሽ የሰጠሽው? አባቴ ሙት አልዋሽሽም፣ እውነቴን ነው። አናት ዋሽ። ምንድነው ለዘውዱ የሰጠሽው? ሰላም የት ናት? የወርቅ አልማዙን ነው አይደል ተቀበለሽ የሰጠሽው? እኔ ስለሱ ምንም አውቀው ነገር የለም። ደግሞ ራሱ ሰላም ማለት ይችላል እንዴ? ለዛ ደግሞ ዘውዱ ይቀርባል። ብዙ ጊዜ የሚመላለሰው እሱ ነው። በጣም አዝናለሁ። የአባት ዳለ ልጅ ተርፋለ። ያላሰብኩ ነበር። ሀብታም እቺን ቆሻሻ አስወግድኝ። እሺ ችግር የለውም ዛሬ ያልቃል። እኔ ምን ላደርኩ? እሱ መሆኑን ካላወኩስ ቆይ እኔ ምን ላድርግ? አንቺ ደግሞ ምንድነው የምትቀባጥሪው? ቆይ ታሳብጂኝ ነው እንዴ? አረ ለምን? አረ ጠላትሽ ይበድ። እኔ እኮ ዘውዱ መሆኑን ባውቅ ኑሮ አልቀባጠርም ነበር። ምን? ዘውዱን ሳታውቂ ነው እስከዛሬ የምትከታተየው? አንቺ ከንቱ። ቆይ ምን አባሽ ላድርግሽ? ምንም ፊልም ላይ እንደምናያቸው ብቻ አስፈራተሽ ልቀቂ። ሰሚኛለሽ? ፊልም አይደለም ይሄ ህይወት ነው ያዝኩት። ትላንት በፊልም ያየሽው ዛሬ በህይወትሽ እንዳይደገም ለራስሽ ተጠንቀቂ። እሺ? ሰላም እባክሽ ስልኩን አንሺ፣ በእናትሽ ስልኩን አንሺ። እሺ ስልክ አታነሳ። መሰረት ደግሞ ምን እንዳሰበች አላውቅም። አሁን መሰረት ምን እያሰበች እንደሆነ ምንም የማውቀው ነገር የለም። ኧረ እባክሽ ስልኩን አንሺው። ሰላም እባክሽ። ስሚያንቺ ለምን ትከታተይ? ይኸውልህ ዘውዱ ተረጋጋ። እንደምታስበው አይደለም። ልጅን በጣም ስለመውዳት እኮ ነው እናንተ ሰፈር የምመላለሰው። እና እንደዚህ ከሆነ እንደ ሌባ ምን ያሽለክልኩሻል? ወደ ቤት ቀረብ ብለሽ አታናግሪም እንዴ? እሺ እንደዛ ከሆነ ቤተሰቦችን አስታውቀኝ። ካልደበረህ አንተን መታወቅ ፈልጋለሁ። እንደው እኔ ዘውዱ እባላለሁ። ልጄ ደግሞ ቤት ሌላ ሰው ስለሌለ እሷን አሁን መታወቃችን ከፈለግሽ በኋላ ወይም ነገር ነይና በደንብ አስተዋውቃቸዋለሁ። እሺ ደስ ይለኛል። እሺ
ላንተ ደነዝ የማዘን በስነ ስርዓት አዳምጥ። ከዛ አድርግ የሚለኝ ብቻ ታደርጋለህ። አለበለዚያ ግን ቆይሽ ምን ላድርግ ነው ፍቅር? እኔ እኮ በህገ ወጥ መንገድ አይሆንም ነው ያልኩት። ምንድነው የምትቀባጠረው? ማድረግ ያለብህን ሁሉ አድርገህ ጨርስ። ዛሬ ሙሉ እንፈልጋለን። እሺ ለምንድን ነው እኔን በህጋዊ መንገድ ማግባት ያስፈልግሽ? ጨርሻለሁ። ደግሜ አልናገርም። ማድረግ ያለብህን ሁሉ አድርግ። እሺ በቃ እሺ። ማን ይገዛልሽ? ተፈስተር እና ተገኝቶ ማን ያገኘው? ደስ ይልሻል? ደስ ይላል። ቤት ግቢ ምንሽ እንዲያልሽ በቃ ያው እንግዲህ ነገር እንዳትፈጽ። ኧረ እዚህ ይሻለኛል ብዬሽ ነው። ውጭ ላይ ይሻለኛል። እኔም ተመችቶኛል። አሪፍ ጎበዝ። ይሄ ማን ነው የሚባል ስም? ሄሎ የኔ ፍቅር እንዴት ነህ? አንቺ ከማን ጋር ነው የምታወሪው? እንዴ ነው አትናደድብኝ። አሁን እመጣለሁ። ለምን ትበሳጫለህ? ወይኔ መሰረት እንዴ ማን መቀለጃ ሊሆን በቃ ስሚኝ ሄለን ስልኩን እዩ። እኔ መሰረት ነኝ። እሺ አውቃለሁ። እኔ ያለኔ ደብረሃል አይደል? አሁን የት ነው ያለሽው? እሺ 10 ደቂቃ ብቻ ሰጥቼሻለሁ። 1 ሴኮንድ ብታረፍጂ በራስሽ ላይ ፍረጂ። ትደኝ። እሺ መጣሁ። የጓደኛዬ ልጅ እኮ ልተዋወቃት እንጂ እዛው እኮ ነው። እሺ መጣሁ የኔ ፍቅር መጣሁ። የሚገርም ፍቅረኛ ነው ያለሽ እባክሽ። አዎ በጣም ነው የምንዋደድ። በጣም ደስ ትላላችሁ። የኔም እህቴ ልጅ ከፍቅረኛው ጋር በጣም ነው የሚዋደድ። መሰረት ማለቴ እዮብ ነው የእህት ልጅ እንዴ? አንቺ መሰረት ነው ያለሽ እንዴ? ኧረ አላውቃትም። በቃ ልሂድ፣ ጓደኛዬ እየጠበቀኝ ነው። ቻው በቃ ቻው ማማዬ። ቻው ነይማ ነይ ማ ቆይ አንቺ ማን መስይሽ የምታደናቁረኛ? አቁረኛ እንደሱ እኮ አይደለም መሲ። እነዛው ዱቤት ስለነበርኩኝ ነው። እነዛው ዱቤት እንዴት ገባሽ? ነው ወይስ ያሾፍሽብኝ? እየሾፍኩብሽ አይደለም መሲ። ዘውዱ ጋር ተግባብተናል። በጣም ጎበዝ። ግን እንዴት ተግባባሽ? አንቺ እንደነገርሽ በሙሉ ነው ያደረኩት። ጥሩ። አሁን አንዲት ቆንጆዬ ልጅ ታመጭልኛለሽ? እሺ ምን ነው ለዮብ ልደርለት ነው እንዴ? አይመለከትሽም። የታዘዝሽውን ብቻ አድርጊ። እሺ መሲ፣ ግን ካላስቸገርኩሽ አንድ ነገር እንድታደርግልኝ ነበር። መንቀሳቀሽ የለኝም። አካውንት ሽላክልኝና ልክልሻለሁ። እስከዛ ወካደር። አረ መሲ፣ አሁን ብነግርሽ አይሻልም? የምሄድበት በጣም ሩቅ ስለሆነ ቴክስቱ ይዘገያል። ኧረ ምን ጉድ ነሽ አንቺስ! ሂጂ ብቻ ሂጂ። እኔ የምልሽ የለም ሰሞኑን ሰላምና አይተሻት ታውቂያለሽ እንዴ? አልሰማህም? ወደ ላይኛው ቤት እኮ ሄዳለች። ማለቴ ወደ ውጭ። መቼ ነው የሄደችው? እኔ እንጃ። ግን አዲሱ ቤት ተስማማህ? አጥራለሁ እንዴ? ስለምንድን ነው የምታወሪው? ደግሞስ እንዴት አወቅሽ? አጥራ ለመኖር አንተ ስለነገርከኝ ነው። ኧረ እኔ እሱን አይደለም ያልኩት። ቤት እንደቀየር ማን የነገረሽ ለማለት ነው። እሱንማ ሰፈር ሲያወሩ ሰምቼ ነው። በቃ እዚህ ሰፈር ሁሉም ወሬ ይዳረሳል። ለማንኛውም ሰላም ካገኘሽ አትደውዪ፣ በጣም እፈልጋታለሁ።
ሄሎ ፈልጌ ነበር። የት ነህ? አቤት፣ በሰላም ነው? አዎ አሁኑኑ ተገናኝተን እናውራ። ለአንተ የሚጠቅም ጉዳይ ነው። እና በስልክ መጨረስ አንችልም? አዎ አንችልም። ስለምፈልገው ነገር ማወቅ ከፈለግ በምልክልህ አድራሻ እዛ ነው። ምን? እሺ መጣ። አሁኑን እመጣለሁ። ቶሎ አድራሻውን ላክልኝ። እኔ በቀደም በሰላም እንደዚህ አስነልሽ ለምን አምናለች? ያለብኝን ችግር እያወቅሽ ድንገት ተነስተሽ እየሄድኩ ነው ስትል ያው መሄድ አይቀርም ብዬ ነው። አሁን አይደል? አሪፍ ነው። ግን ይወራል ታውቀው ፍቅራችን በጣም ይቀንሳል። የኔ ውድ የኔና ያንቺ ፍቅር እኮ መቼም አይቀንስ። የኔ አባት በጣም እየፈራው ነው። መሀላችን ምንም አይነት ችግር እንዲገባ አልፈልግም። እኔ እኮ አሁን ላይ ካሉ ነገሮች ሁሉ አንዷና ብቸኛዋ የመኖር ምስጢር አንቺ ብቻ ነሽ። ምን ልክ እንደ አማርኛ ፊልም እየተወንክብኝ ነው? መቼም የነጮችን ባህል ከመተወን የሀገራችንን የውሸት ታሪክ መተወን ይሻላል። አንተ ልጅ ፖለቲካ እያወራህ ነው። በዚህ ሁኔታ ከቀጠልክ ደግሞ መርማሪ መሆን እራሱ አይቀርም። ደግሞ ምኑን ከምኑ ነው የምታወሳስቢው? ፖለቲካውን ለእነሱ ብንተወው አይሻልም? ይልቅ ይንከር በጣም ሞች። እኔ ደግሞ በጣም አፈቅርሃለሁ። ቢሆንም ግን ሁሉም ነገር አሁን ላይ ያስፈልጋል። ይኑድ ለምንድን ነው የምትፈሪው? እኔ ላንቺ ፍቅርና እንክብካቤ ማድረግ ስላቃተኝ ነው አይደል? እንደሱ አይደለም ይኑድ። አውቃለሁ በእህትህ መጥፋት ተጨንቀሃል። ቢሆንም ግን እኔ ጋር ስትመጣ ጭንቀትህን ሁሉን እንድትረሳ ነው የምፈልገው። በቃ ደስተኛ እንድትሆን ነው የምፈልገው። እንደዚህ እያልሽ ራስሽን አታስጨንቂ። እኔ እኮ ከአንቺ ጋር ስሆን ሁሌም ደስተኛ ነኝ። እሺ እንደዛ ከሆነ እስከዛሬ ስታደርግ ነበር ዛሬ የምታደርግ ታውቃለህ። እና ይሄ ሁሉ ዳርዳር እስከዛሬ ስታደርግ የነበረው ልማድ ቀርቶብኛል። ዘላይዳ ማለት ነው። ይሄሽ ይኸውልህ ዘውዱ፣ አንተ ከምታስበው በላይ እኔ 10 እጅ ቀድሜ ሄጃለሁ። አሁን ራስህ ወደ ኢዮብ ቤት እንድደርስ ካላደረክ እንደ እህትህ ሂሩት እላይኛው ቤት እልካለሁ። ተጠንቀቅ። እቃውን ደግሞ አሁኑን እንስላ። ዘውዱ ተረጋጋ። አንተ ታስበው አይደለም። እኔ ተመትቼ ራሴን ስቼ ነበር። ዘውዱ መሰረትን ያስመለጣትን ሰው አውቃለሁ። ዘውዱ ማነሽ? እስካሁንስ እንዴት አልደወልክልኝ? መደወል አልችልም ነበር። ስልኬን መሰረት ያገተቻት ልጅ ነጥቃኝ ነበር። ቆይ እሷ ማን ናት? ከሷስ ምንድን ነው የምትፈልገው? ንገረኝ። አላውቅም። ሰላም ከሷ መረጃ ሰርቃት ነበርና እሱን መረጃ ብቻ እንድመልስላት ነው ያስጠነቀቀች። እሺ ሰላምን አይተህ ታውቃለህ? ተገናኝታችሁ ታውቃላችሁ?
አልሰማህም እንዴ? ሰላም እኮ ጓደኛዋ ሂሩት ተገላባት ያው ሐዘን ላይ ነች ያለችው። ምን? ዘውዱ ለዘውዱ ሂሩት እንደተገደለች ነገረው። ኧረ እባክሽ ከዛ ምን ተፈጠረ? ሀብታሙ ሴት ነው። ከዛማ ዘውዱ ፌንት በላና ሀብታሙ ይዞት ሄደ ወደ ቤት። እሺ አሪፍ። አሁን ወደ ስራሽ መንቀሳቀስ ትችያለሽ። ደንግጦ ስለነበር እስካሁን ምንም ነገር አላወቅም። ኦኬ ምንም ስህተት ለመስራት እንዳትሞክር። መቼም ተግባብተናል አይደል? አዎ መቼ ተግባብተናል። ያለውን ነገር ከስር ከስር አሳውቅሻለሁ። ለማንኛውም በኋላ እንድትመጣ እፈልጋለሁ። አልነቃልኝም በዘላለም ባይነቃ መሰረት አንቺ በህይወት እንዳለሽ አታውቅም። ታወቀች ትልቅ ችግር ውስጥ ነው። አዎ በጣም ከባድ ነው የሚሆነው። ደግሞ ዘውዱ መገደል መስማቱ በጣም አሪፍ ነው። አሁን ግን አንድ ነገር ታሪክ ይፈልጋል። አንተ ጠይቀኝ ነው እንዴ? ግን ምንድነው? ዘውዱን እንዳጠምድበት መስሎ ነገር ይፈልጋል እንዴ? አለ እኮ በጣም ቀላል ነገር ነው። እሱን እኮ በሆነ መንገድ ወደኛ መጥቶ ይችላል። ተመር በጣም ይቆነስ ነው ትንስት እሺ እንዴት ነህ? ሰላም ነው? ለምንድን ነው ደግሞ እንደዚህ ያጣርኩት? አጎትዬ ተረጋጋ እንጂ ምን ያለ መስዋዕት የምፈልገው ጉዳይ አለ እንዴ? አይ ከአጠራር አንፃር ነው እንጂ ምንም ነገር የለም። ወይ ደግሞ ቤት አትመጣም ነበር እንዴ? አይ እናቴ መልስ ልታየኝ። ምንድን ነው ያለች? በሰላም ነው? እናቴ መሬቱን መሸጥ ስለምፈልግ እና ተሰብስበን መስም ብላችኋለች። እኔ ምልክ ዘኪ እስኪ ነገር ልጠይቅ። እናትህ ስለሆነ ዕቃ ስታወራ ሰምተህ ታውቃለህ እንዴ? ስለማንኛው ዕቃ ማለቴ ምንድነው? ማለቴ ስለ ወርቅ አልማዝ የምታውቀው ነገር አለ? አልማዝ ማለት የተከበረውን የወርቅ አልማዝ ማለት ነው? አዎ። ግን አንተ እንዴት አልሰማህም? ማለቴ እንዴት አታውቅም ማለት? አንተ ሰው ምን ሆነሃል? በጣም እየተወዛገብኩ እኮ ነው። እና ለዚህ ነበር የጠራኸኝ? አስብበትና ከመሰረት ጋር መሄድ ይኖርባችኋል። ያው ማለቴ ድርሻችሁ ማግኘት ከፈለጋችሁ። እሺ ያለውን ነገር አሳውቃለሁ። ግን አንተ ትሄዳለህ እንዴ? እኔ ልሄድም ላልሄድም እችላለሁ። ምክንያቱም ከኔ ጋር የሚያገናኘው ጉዳይ የለም። እሺ በቃ ያለውን ነገር ደውልልኝ ነው የምደውልልህ። ባይ ባይ። እንዴት ነው ከዘውዱ ጋር የተስማማችሁ? ምንድነው የምንስማማው? ልንገዛ አይደለ? ስለምን መግዛት ነው? አይ ተስማማችሁ ስትይ ነው። እኔ ተስማማችሁ ያልኩት በደንብ ተግባባችሁ ወይ ለማለት ነው። እኔ ሰሞኑን ሂጅ አላውቅም። እንዴት እንተዋወቃለን? ማለት መተዋወቅማ ተዋውቃችኋል። እንደዚህ ሳይፊት ጭጋጉት ነገር ነው። እንዴት እንተዋወቃለን? ይኸውልሽ የምነግርሽን ነገር እንደ ትልቅ ሰው አዳምጪኝ። እሺ ግን ትልቅ ሰው አይደለሁም።
ወጣት ነኝ ገና። ይኸውልሽ እዛ ቤት ያለውን የወርቅ አልማዝ ፈልገሽ አውጪ። ግን የሚከብድ ነገር የለውም አይደል? ኧረ ምንም የሚከብድ ነገር የለውም። እኔ ያለው ነገር አሳውቅሻለሁ። አሁን እንጂ ወይ አብርሽ? አዎ ያው እንደነገርኩ ሁሉም ነገር ውስብስብ ሆኖልኛል። እንደነገርኩ ሁሉም ነገር ውስብስብ ሆኖልኛል። ያ የናዝራዊትን ነገርማ ታውቃለህ። እኔ ምንም ማድረግ አልቻልኩም። እኔ እኮ ትልቁ ቤት ነው ያለሁት። አሁን ያኛውን ቤት ትቼ እዚህኛው ትልቁ ቤት ገብቻለሁ። እኔ ምን አውቃለሁ ብለህ ነው? አጎት ተብዬው የሆነች የሕፃን ልጅ ይዞ መጥቶ እህትህ ናት አለ። ከእነሱ ጋር መጨቃጨቅ ሲያስጠላኝ እኮ ከዛ ቤት ወጥቼ ተዘግቶ የከረመ ቤት ውስጥ እዛ ነው ያለሁት። ማሲማ እስካሁን ልትገኝ አልቻለችም። አይፈልገው ቢሆን ነው ብዬ እኔማ ዝም አልኩኝ። ሳትፈልገው መቼም እንደዛ አጠፋም ብዬ። እሺ በቃ ያለውን ነገር አሳውቃለሁ። እሺ በቃ ያለውን ነገር አሳውቃለሁ። እስኪ አንተም አዲስ ነገር ካገኝ ደውልልኝ። እሺ ብራዘር። እሺ ወንድሜ። እሺ ማለት ኤላ ወይ ዘኪ እንዴ አለው። ለምንድን ነው አንተ ተጠፋፋን እኮ? ያው የቅርብ ሩቅ ዘመድ ነው አይደል? እኔ የምልህ ዮ ወይ ዘኪ ደህና ነኝ። ተገናኝተን እንድናወራ ፈልጌ ነበር። ታዲያ ምን ታጣለህ? እኔ በጣም ደስ ይለኛል። ግን አክስቴ ደህና ናት አይደል? ደህና ነች እሷም ትሆናለች ብለህ ነው መጣችሁ አይናችሁ የሆነ የምትለው? እሺ ዘኪ ያለህበትን ቦታ ቴክስት አድርግልኝ፣ እዚያው እመጣለሁ። እሺ ስራን በአግባቡ እየሰራ እንደሆነ አይቻልም። ስለዚህ የስራ አጋሪ እንድትሆን እፈልጋለሁ። እኮ የሰላም ጓደኛ ያሉትን ተከታትዬ አምጥቼ ከሀገር እንደወጣ ነው። አዎ አውቃለሁ። መሄድ ከፈለግ ዛሬውኑ ልልክ ይችላል። ነገር ግን አስብበት። እኔ ጋር በቆየ ቁጥር የሀብት መጠን ይጨምራል። እርግጠኛ ነኝ ስኬታማ ትሆናለህ። እኔ እኮ በሰላም ወጥቼ እንኳን መግባት አልችልም። እንዴት ነው ስራ ሰርቼ ማድረግ? ያው በቃ ልክ እስከዛሬ እንደምታደርገው እያንዳንዱ እርምጃ ከዘውዱ ኋላ ይሆናል ማለት ነው። ስለዚህ በሌላ መንገድ የዘውዱ ዱካ ነፍናፍ ነኝ ማለት ነው። በትክክል የኔ ጀግና። አሁን ግን ስራችን የሚሆነው ዘውዱን መከታተልና ሰላም የሰጠችውን ዕቃ እጃችን ውስጥ ማስገባት። እሱ እንዴት ማድረግ እንችላለን? ለእሷ እንደምትቀርበው ሰላም ብቻ ነች። እሱ እንኳን ለኔ ተወው። አሁን በቅርብ ርቀት ዘውዱን ተከታተል። በጣም ወስታል ያዩዋ ማዘር ያለችበት ችግር በጣም ነው ያለችው። ዘኪ አክስቴ ደህና አይደለችም እንዴ? ደህና ናት። ያው ታውቃለህ፣ እሷ ሰው በጣም ነው የምትላት። እንዴ ዘኪ ታዲያ ምን ትጠብቃለህ? ሄደህ አትጠይቃትም እንዴ? እሷ የምትፈልገው ሁላችንም ነው። ተሰብስበን የቤተሰብ ፍቅር ማሳለፍ ነው እሷ የምትፈልገው። የማይድን ስማከም እንጂ ነው ገና ትላለች።
ቆይ ደግሞ አልገባኝም። ቅኔው ደግሞ ምን ማለት ነው? ማለትማ መሆን ያለበት ነገር እያለ ለማይሆን ነገር ለምን ትጨነቃለህ? ምንም አማርኛ ሊገባኝ አልቻለም። ቆይ ለምንድን ነው በግልጽ የማታወራው? ዘኪ መሆን ያለበት ነገር እያለ ለማይሆን ነገር ለምን ጊዜ ታጠፋለህ ነው? ለምን ይላጠይቀት? ቆይ ግን የመሰረት አድራሻ ታውቀን? አዎ የመሰረት አድራሻ እስካሁን አልተገኘም። ዘኪ አውቆ የተደበቀን ሰው እኮ ፈልጎ ማግኘት በጣም ከባድ ነው። ስለዚህ ተነጋግረን ዘውዱን ከኛ ጋር ማሳመን ነው። በቃ ያለው ነገር አመቻችና ተደዋውል ገናኛ ሰውቀ ይኸውልህ ሀብታም እያዩን አሁን ፈልገህ ማግኘት አለ። ያኔ መሰረት ስታመልጥ እየጠበቃት የነበረው እሱ። ያ ማለት መሰረት ያመለጠችበት ምክንያት እሱ ነው ማለት? አዎ በትክክል እሱን ያስመለጣት። ስለዚህ መሰረት አሁን በጣም ታስፈልገኛለች። እሷን ፈልገህ ማግኘት አለ። እሺ በምላሽ ምን ትሰጠኛለህ? ለምንድን ነው የምፈልጋት? ምን መሰለህ ሀብታም፣ መሰረትን ይዤ ክፍለ ሀገር መሄድ አለብኝ። እዛ የሚሸጥ መሬት አለ። ያንን መሬት ለመሸጥ ደግሞ እሷም የውርስ ተካፋይ እንደመሆኗ መጠን የግድ ታስፈልገኛለች። እና በገዛ እጅህ ያገትካትን ልጅ በእጅ ዙር እየፈለግካት መሆኑን? አዎ እሷን ካገኘህልኝ 10,000 ብር እከፍልሃለሁ። መቼም ይሄን ማድረግ አያቅትህማ። ገባኝ። ስለዚህ የመሰረት አስፈላጊነት አሁን የገባኝ ይመስለኛል። አዎ በጣም እሷን ፈልገህ እንዳገኘህልኝ ወዲያውኑ ብሎ እንደው ሄሎ አብሽ፣ እንዴት ነህ? እኔ የምልህ አብሽ፣ ዘኪን ቅድም አግኝቼው ነበረና የሆነ ጉዳይ አማከረኝ። አዎ ዘኪ ያክስት ልጅ ክፍለ ሀገር መሄድ እንዳለብኝና አክስቴ እየፈለገችን እንደሆነ ሁላችንም ነገር ሁላችንም ተሰብስበን የድሮ ፍቅራችንን እንድንመልስ እፈልጋለሁ ብላለች ምናምን አለ። አዎ እሱማ ልክ ነህ፣ ግን ለመዲ ምን ብዬ ልንገራት? ማለት ሰሞኑን እየተፈጠረ ያለው ነገርና ከሁኔታ አንፃር ለእሷ ምንም አይነት እንክብካቤ እየሰጧት አይደለም እና ድንገት ተነስቼ ልሄድ ነው ስላት አይደብራትም? እሱን አስቤ እኮ ነው። እሱ ልክ ነህ። ኧረ ከዘውዱ ጋር እንኳን አላወራንም። ምናልባት ዘኪ ሊነግረው ስለሚችል የራሱን ውሳኔ ስለሚያውቅ ራሱ የወሰነ የት ምናምን አላማከርኩትም።
እባክህ እነሱን ተዋቸው። እዛው ልንገናኝ ስለምንችል ያለውን ነገር እዛው እንፈታዋለን ብዬ አስባለሁ። አሁን ጭንቀት ሆነብኝ። መሰረትን እንዴት አግኝቼ መሰረትን እንዴት መሸጥ ነው? እሱ ማለት ግን ያለችበትን ባቅ ቢያንስ እንኳን አክስቴ እንደፈለገችንና እዛ መሄድ እንዳለብን በነገራት ደስ ይለኝ ነበረ። ግን የት ብዬ ልፈልጋት? ይህ 3 ወር 4 ወር ሊሆናት ነው። እሺ በቃ እስኪ መዲ ደሜ ላገኛት አይቼ ቤት ልጥራት። እሺ በቃ ሻወር ልውሰድ ነው እደውልላታለሁ። እና ቆይ ግን አንተ መቼ ነው የምትሄደው? ማለት ክፍለ ሀገር እሄዳለሁ ብለህ ነበረ በቀደም። እሺ በቃ አይ ቀድመህ የምትሄድ ከሆነ አሳውቀኝ፣ ያለውን ነገር እንድንተጋገዝ። እሺ በቃ ቻውሽ። ስሚኝ የለም እኔ ወደ ሆነ ቦታ ልሄድ ስለሆነ ነገሮችን እግር በእግር ተከታተልሽ መረጃ መስጠት ትፈልጋለሽ እንዴ? ወደ ልትሄጂ ነው? ወደ ውጭ ልትሄጂ ነው እንዴ? ይኸውልሽ ከዚህ በኋላ በጣም ከባድ የሆነ ስራ ነው የሚጠብቀኝ እና በጥንቃቄ መስራት አለብኝ። እሺ ግን ሲሪየስ የት ልትሄጂ ነው? ማለት ስትሄጂ የውጭ ልትሄጂ ሄሎ ዮባ አለሁልህ። ደህና ነህ አንተ? ምን እባክህ መስሪያ ቤት እኮ አልፈቅድም አሉ። አዎ ሰራተኞቹ እንዳለ አሁን እረፍት ላይ ናቸው። ስለዚህ ለአንተ ፍቃድ ልንሰጥ አንችልም ስላሉ ለምን እናንተ ደርሳችሁ አመጡ? እሺ ዮባ በጣም ነው የማመሰግነው። እኔ የሚሳካልኝና አብሬያችሁ ቤት ደስ ይለኝ ነበር። ግን አደራ ደርሳችሁ እሺ? እሺ በቃ እደውልልሃለሁ። ቻው። ያው ነገሮች እያስታወቁ እሺ ምን አዲስ ነገር አለ ከዚህ? መሲ አንድ ትልቅ ነገር ሰምቻለሁ። ያው የአንቺን ውሳኔ ባላቅ። ምንድነው የኔ ውሳኔ የሚያስፈልገው? ዘውዱ አሁን ላይ አንቺን በጣም እየፈለገሽ ነው። እሱንማ እኔም አውቃለሁ። ነገር ግን እኔም ካገኘሁት አልልከው። እንደሱ አይደለም። እሱ የሚፈልግሽ ክፍለ ሀገር እንድትሄዱ። ምንድነው የምትዘባርቀው? ቆይ አንተ ልጅ ጠጥተሃል እንዴ? መሲን ያልጠጣው ዘውዱ እንደነገረኝ ከሆነ ክፍለ ሀገር ያለውን መሬት ለመሸጥ የግድ አንቺ እንደምታስፈልግ ነው ነገረኝ። ስለዚህ ሁላችንም ከሄድን ከየው ጋር እንገናኛለን ማለት ነው። ምን አልሽ መሲ? አናገርሽ? አይ ምንም አላልኩም። ለማንኛውም እንደዛ ተፋ መልካም። እኔ እኮ ድሮውንም ነግሬሽ ነበር ፍቅራችን እየቀነሰ ነው። ይሄ ፍቅር እኔ እኮ ለአንድ ሳምንት ብቻ ነው የምሄደው። በቃ ለአንድ ሳምንት ብቻ ነው። እንዲህ ያልክ ተስፋ እናደርጋት አድርገኝ። በቃ እኔ ምን ላይ ፈልጋለሁ? እውነታው ይሄ ነው እንዴ? ፍቅር ምን ያልሽ ነው? አንቺ ማለት አንፈልግም። እኔ እኮ በዚች ምድር ላይ ያለሽኝ አንቺና አንቺ ብቻ ነው። ታዲያ
ለምን ብዬ እናደርጋለሁ? አውቃለሁ ብዙ ጊዜ እነግርሃለሁ፣ ግን መሰረት ከጠፋች በኋላ እና አንተ ከተማመንክ በኋላ ለእኔ ቦታ ራሱ ሰጥተኸኝ ነበር። እሺ ቆይ የኔ ፍቅር፣ እኔ ፍቅሬን ከመግለጽ ውጭ ምንም ማድረግ እንደማልችልና ምንም ነገር እንደሌለ ታውቂያለሽ። ምን ላድርግሽ ፍቅሬ? ቆይ እሺ እኔ ምን ላድርግ? የኔ ወድ እኔ እኮ በጣም ስለምወድ ነው እንደዚህ እያልኩ ያለሁት። አውቃለሁ የኔ ፍቅር፣ በቃላቶችሽ ከምትነግሪኝ ይልቅ ድርጊቶችሽ ይነግሩኛል። እኔም እኮ በጣም አፈቅርሻለሁ ውዴ። እሺ መች ነው የምትሄጂው? አላውቅም፣ ገና ምንም ነገር አልወሰንኩም። ይህ ነው ትንገሪ አልፈልግም። ሰላም እንዴት ነህ? ዮብ አይደለህ? ማን በላለው? ለጊዜው የኔ ማንነት ይቆየና የማሳውቅህ አንድ ነገር አለኝ። እሺ ምንድን ነው ማወቅ ያለብኝ? ሂሩት እንደተገደለችና ማን እንደገደላት የምታውቅ አይመስለኝም። ሂሩት ተገደለች?